ውድ የሰሞኑ ሰባኪዎች በየቦታው የሰበካችሁ ያላችሁ ክፍለ ሀገር የምትሰሩት ትርኢት ሁሉ ይገርመኛል። ፊታችሁ ደግሞ እንዴት እንደሚያስታውቀኝ እኮ እኔ ማንነታችሁን ዘርዝሩ ቢባል ዘረዝራለሁ። ክፍለ ሀገርም ይጀምራችኋል። እና አሁን ለእናንተ ምን ልነግራችሁ መሰላችሁ? እንደዚህ ከምትሉ እናንተ ህዝቡን ቤተክርስቲያን እየሰበሰባችሁ አንድ ባንድ ማለት በየቦታው ያው ወደ መንግስት እየጠቆማችሁ የሰበካችሁ ማለት ነው እያላከካችሁ እናንተ ለምን አትሄዱም? ቤተ መንግስት መስቀላችሁን ይዛችሁ ቀጥ ብላችሁ አቁም አብይ አህመድ አቁም እያላችሁ ራሳችሁ ለምን አትሄዱ? እርግጠኛ ነኝ ቁጭ አድርጎ አፋችሁን አስይዞ ይመለሳችሁ ነበር፣ ያሳምናችሁ ነበር። እርግጠኛ ነኝ ባለፈው ራሱ ስብሰባ ላይ እሱ የመጀመሪያው ኦርቶዶክስ ጳጳስ ጠቅሶ የተናገረውን ነገር አብዛኛዎቹ እዛ የነበሩት ሊቃነ ምናምኖቹ አያውቁትም። እርግጠኛ ነኝ አፋቸውን የሚያስይዝ ነገር ነው የተናገራቸው። እንደዚህ አይነት ሰው አጥፊ አይደለም ሰውየው፣ እግዚአብሔር ነው የመረጠው። ከዛ አሁን ወደ ደገመው ስብከት ልምጣላችሁ። ደግሞ አንደኛው ቀንደኛ ሰባኪ ተነስቷል። መንግስት እንግዲህ ስብከት ቤተክርስቲያን ለተጠራ ሰው ነው። እኔ አሁን ስብከት ነው ቤተክርስቲያን የሚከለላ ስብከት ነው፣ ለስብከት ነው። ይሄ እኔ አቋም ነው። ሄደዋል። ስብከት ነው የሚሰብከው እንዳላችሁ አይደለም፣ የሆነ ነገር ነው የሚናገራችሁ። የሆነ ነገር አጀንዳም እንዳለው ምንም እንዳለው ስም መስጠት ስለማልፈልግ ነው። እና እንዴ በጣም እኮ ነው የሚገርማችሁ። የፖለቲካ አካሄድ አለ፣ መንግስታዊ አካሄድ አለ፣ ምርጫ አለ። በምርጫ ነው አለ የዓለም ህግ ነው አይደል እንዴ? እና በኮሮጆ የሚመረጥ መንግስት አያስፈልገንም። ምርጫው ተጠናቋል። ነገርኳችሁ። ከምርጫው በኋላ የተነሳ ኮሽታ ነው። የአርሲውን ነገርም እንደዚህ ተጋነነው። ቀጥሎ አፈነዳው ደግሞ ያን ከተናገረ በኋላ እኮ ድጋሚ ሲሰብክ ምንድነው ያለው? የተለያየ ቦታ ላይ ነው ነገር እየተነጋገሩ ነው የሚሰብኩት እያለ ህዝብ ምኑን ይሰብካል? በእግዚአብሔር የተመረጠ እንጂ በኮሮጆ የተመረጠ መንግስት ኢትዮጵያ አያስፈልጋትም እያለ እኔ ምን ይሻለኛል? እና ምን ይሁን? ደንብ ነው፣ ዓለማዊ ህግ ነው፣ ዓለማዊ ስርዓት ነው፣ ዓለማዊ አካሄድ ነው። እና ደግሞ ተመረጠ እኮ ምእሙን የለበትም። እዛ አንተ እንደዛ የምትላቸው የሉበትም እዚህ ውስጥ ምን ለማለት ፈልጎ ነው? ተመልከቱ። አሁን እንግዲህ አሁን በገጽ ያው ተናገረ፣ መንግስት ነው እንደሚያስደርገን የሚለውን ተናገሩ። አሁን ደግሞ እና አያስፈልገንም እና መፈንቅለ መንግስት ኦርቶዶክስ ልታደርግ ነው ማለት ነው። ተዋህዶ መፈንቅለ መንግስት ታድርግ፣ በኮሮጆ የተመረጠ መንግስት አያስፈልግም፣ በእግዚአብሔር የተመረጠ እንጂ። በስመ አብ የእናንተ እግዚአብሔርን የምታቀማ ቢሆን ይሄንስ ነገር ቤተክርስቲያን ውስጥ አታወራም እኮ አንተ አታወራም። ቤተክርስቲያን እርግጠኛው ነው የምነግርህ፣ ምእምን ሰብስበ በኮሮጆ የተመረጠ መንግስት አያስፈልገንም እያልክ ስለ ሽፍቶች ወግነ እያወራ መንግስት በግልጽ እየተቃወም ቤተክርስቲያን ውስጥ እንደዚህ ነገር ማድረግና ማካሄድ ማውራትና መናገር ይቻላል ወይ? እሱ የኦርቶዶክስ ተቋሚ ፓርቲ ሆናለች ወይ? ንገሩን። ኦርቶዶክስ አትበሉን። እዚህ የመጣችሁ በቃ ተቋሚ ፓርቲ ሆናለች ኦርቶዶክስ። አሁን ንገሩን፣ ቁርጣችንን እንወቅ። ተተናል እኮ መሄድም እኮ እኛ አልቻልንም እኮ። በቃ እንደፈለጋችሁ እየፈረጃችሁ ሰውን ሚዲያ ላይ ሞትን እንዳናወራ አድርገ ታፍ እንዴ በቃ አውርተን የፈለገ ነገር ይምጣ እንጂ ዝም አልልም። እኔ ምእምን አይደለሁም። በኮሮጆ የተመረጠ መንግስት አያስፈልገንም የሚል ስብከት ያለበት ቦታ ላይ ምእምንና ታዳሚ አልሆንም። እኔ አይደለሁም። እኔ ወንጌል የተራኩት እኔ ወንጌል ነው የምፈልገው። ይቅርታ የሚሰብከኝ ነው የምፈልገው። ልቤ እንዲሰበር የሚያደርገኝ ሰባኪ ነው። በሞት መሃል ገብተዋል።
መስዋዕት ለሆኑ ሰዎች ሰማዕት ለሆኑ ሰዎች የበለጠ ልቤን ሰብሮኝ አንገቴን ደፍቼ ወደድኩም ጠላሁም እግዚአብሔር እንዳንጋጥጥ የሚያደርገኝ ነው እንጂ ለበቀል የሚያነሳሳኝ ሰባኪ ወዴት ነው? ማንን ነው የምበቀለው? ማንን ነው የምበቀለው? እርግጠኛ ነው ሆይ? ለመበቀል አንተ የምትናገረው ነገር እርግጠኛ ነው ሆይ? ይሄ እኮ ነው የሚገርመው። ብቀላ እንኳን ቢፈቀድ ተመልከቱ። ማፋጀት አይደለም ወይ ቢሳካል? አንዱን ባንዱ ላይ ያስነሳህ አይደለም ወይ? ለበቀል ያነሳሳ አይደለም ወይ? ግደሉ እያልክ አይደለም ወይ? ቢሳካል? ቀጥታ ንግግር ነው የተናገረ ያለው። 4-5 ቦታ የሚሰብኩት ተመሳሳይ ነው። እንደዛ ነው እኮ። በቃ እንግዲህ አሁን ታጠቁ የምትባባሉት እየሄዱ ሰው እንዲገሉ አይደል? ከቤተ ክርስቲያን ወጥተው። ታዲያ ማን ነው? ታዲያ ምንድነው ክርስትና እንዴ? በቃ ቤተክርስቲያን ታዲያ ለምን ስታዲየም ተቀጣጥራችሁ የሆነ ቦታ ተቀጣጥራችሁ አትሄዱም? የምታስቡት ቦታ አትሄዱ? ወዴትስ እንዲሄዱ ነው የምትፈልጉት? አንተ ወይ ቦታውን ንገራቸው። እንዲህ ቦታ የሚጠብቋችሁ ኃይሎች አሉ። ስልጣን ወስዳችሁ ከዛ በቃ የት ብላችሁ ነው የምትሄዱት? መንግስት ቢያቀሽ እኔን እዛ ጋር ሄዶ እንደዚህ ተደረገ እንትን ማድረግ አቅቶት ነው እንዴ? እናንተ ታውቃላችሁ ያሉበትን ቦታ ማለት ነው። ለጥቁሙ ነው አውቃችሁ እዚህ እንትን ትሉና ከዛ ደግሞ እነዚህ ሄደው ደግሞ ሲሞቱ ደግሞ ልሰብክ። ምእመናን አስቡበት። ዝም ብላችሁ ለጠራችሁ ሁሉ ሰባኪ እየሄዳችሁ ምን እያዳመጣችሁ ነው የምትመጡት? አስቡበት። ሀገራችሁን የምትወዱ እየናገርኳችሁ ኢትዮጵያ አሁን ያለው መንግስት ይሻላታል። እነግራችኋለሁ ሌሎቹ መንግስታት እንዴት እየመሩ እንዳለፉ፣ ምን አይነት ሳይኮሎጂ እያዙ መተው እንዳለፉ። ምን ነው መደመር ሲባል ጩኸት በዛበት። ሰይጣናዊነት እኮ መልሳችሁ ሰይጣናዊ ያረጋችሁት ነው እንደመር ያለውን መንግስት። እኔ አሁን እንደ ድጋፍ አድርጌ አይደለም የማወራው። ፎር ኤግዛምፕል እንደዛ መናገር ስላለብኝ መደገፍ መቃወም ውስጥ የለውበትም። ግን መንግስት ይሻላታል አሁን ሀገሪቱ። መንግስት አታሳጡን። አሁን ልታሳጡን ነው እናንተ። በቃ ከተመረጠን በኋላ አያስፈልግም በኮሌጅ የተመረጠ መንግስት ማለት ራሱ ምን ማለት ነው? አረ ልቦና ይስጣችሁ ለእናንተ። እኔ ሽፍቶቹ ምን አረጉ? ሸኔ ከቤሌፍ ምናምን ምን ስራቸው ነው? እነሱ ስራቸውን እየሰሩ ነው። ከዛ በእናንተ ድጋፍ እየተሰጣቸው ነው። ተቀባይነት አግኝተዋል። ይመቻቸዋ። ልክ ናችሁ እኮ። በቃ እየሄደላቸው እኮ መደመርን እያከሸፉ ነው። አይታችኋል። በቃ መደመር ስር እንዳይሰድ እያደረጉ ነው። ተሳክቶላቸዋል። አላማቸው ነው ይሄ። አልሰድባቸውም። ድንጋይ አልወረወሩም እነሱ ላይ። ተቀባይነት አግኝቷል። ሰባኪ ሳይቀር ከተቀበላቸው ይቀጥሉበት። ግን ደግሞ ልቦና ይስጣቸው፣ ማስተዋል ይስጣቸው።